Audio Jungle. የሀገራችን የፖለቲካ ትኩሳት ጣሪያ ነክቶ የሰሜኑ ሰማይ ዳግም በጠመንጃ ጭስ ሊታፈን የጥቂት ቀናት እድሜ ብቻ የቀረው ይመስላል። ዛሬ የምናቀርብላችሁ መረጃ ተራ ወሬ ሳይሆን የኢትዮጵያውያንና የመላው የአፍሪካ ቀንድ እጣ ፋንታ ሊቀይር የሚችል አሳሳቢ ክስተት ነው። ከአስመራ ቤተ መንግስት እስከ አዲስ አበባ 4 ኪሎ፣ ከትግራይ ጋቢና እስከ አማራ ተራሮች ድረስ የጦርነት ነጋሪቱ በኃይል እየተጎሰመ ነው። ሰላም ለዘላለም ተብሎ በፕሪቶሪያ የተፈረመው ውል በታሪክ መዝገብ ላይ ብቻ ቀርቷል ወይንስ ሀገሪቱን ወደማታውቀውና ወደማትመለስ ስበት የጥፋት አዘቅት ውስጥ ዳግም እየገባች ነው? ዛሬ እውነታውን ሽርሽሩን ዛቻውና ዝግጅቱን በዝርዝር እንፈትሻለን። ይህ ዜና የሁሉንም ወገኖች የጦርነት ዝግጅት በጥልቀት ይዳስሳል። እስከ መጨረሻው አብራችሁን ቆዩ። የኤርትራ ማቅራራትና የቀይ ባህር ስሌት። ከቀይ ባህር ማዶ ጀምሮ እስከ ባድመ ድንበር ድረስ ያስመራው መንግስት ዝምታውን በከባድ መሳሪያ ድምጽ የሰበረ ይመስላል። የኤርትራ ጦር በድንበር አካባቢዎች ከፍተኛና ያልተለመደ እንቅስቃሴ እያደረገ መሆኑን የሚጠቁሙት የሳተላይት ምስሎችና የመስክ መረጃዎች እየወጡ ነው። ፕሬዝዳንት ኢሳያስ ወርቂ የደህንነት ስጋት አለብኝ በሚል ሰበብ ሰራዊታቸውን በተጠንቀቅ አቆመዋል። ይህ ማቅራራት ተራዛቻ ብቻ አይደለም። ኤርትራ በሰሜን ኢትዮጵያ ያለውን የኃይል ሚዛን ለመቀየርና የራሷን ጥቅም ለማስከበር ቆርጣ የተነሳች ትመስላለች። ሰራዊቷ በድንበር አካባቢ የሚገኙ ስልታዊ ቦታዎችን መያዙን፣ ወታደራዊ ልምምዶች ማጣጣፉና ቀጠናው የሁለትዮሽ ሳይሆን የሶስትዮሽ ፍጥጫ መድረክ መሆኑን ያረጋግጣል። አሰላለፉ ከማን ጋር ነው? የአስመራ ዝግጅት ለአዲስ አበባ ወይስ ለመቀሌ የተላከ ማስጠንቀቂያ? መልሱ የሚያስፈራ ሆኗል። የብልጽግና መደንፋት እና የ4 ኪሎ ቆራጥነት። በአዲስ አበባ በኩል ያለው የብልጽግና አመራር ንግግር ደግሞ የጦርነት ነጋሪቱን የበለጠ አግዝፎታል። ሉዓላዊነታችንን የሚነካ ከመጣን መለስ የሚለው ድንፋታ የታጀበው በታላላቅ ወታደራዊ የምረቃት ስነ ስርዓቶችና የአዳዲስ የሰው አልባ አውሮፕላኖች ግዢ ዜና ነው። የመንግስት ባለስልጣናት ንግግር ከዲፕሎማሲያዊ ቃላት ወጥቶ ወደ ቀጥተኛ ዛቻና ፉከራ እየዘነበ መሆኑ ህዝቡን ከፍተኛ ስጋት ውስጥ ጥሎታል። መንግስት ሰላም አማራጭ የለውም እያለ በይፋ ቢናገርም በተግባር ግን ከፍተኛ በጀት ለጦር መሳሪያ ግዢና ለሰራዊት ግንባታ እያፈሰሰ ነው። ይህ የብልጽግና መደንፈት በውስጣዊ ጫናዎችና በውጫዊ ስጋቶች መካከል የተፈጠረውን የመንግስት ጥንካሬ ለማሳየት የታለመ ቢሆንም በተቃራኒው ግን የግጭቱን አድማስ እያሰፋው ይገኛል። ሰላም ከፈለክ ለጦርነት ተዘጋጅ የሚለው መመሪያ በ4 ኪሎ አዳራሾች ውስጥ እያስተጋባ ነው። የህወሓት ዳግም መደራጀትና የትግራይ ስጋት። ከፕሪቶሪያው ስምምነት በኋላ ትጥቅ ይፈታል ተብሎ የነበረው ህወሓት አሁን ላይ ራሴን የመከላከል መብት አለኝ በሚል ስሌት ኃይሉን በከፍተኛ ፍጥነት እያጠናከረ ይገኛል። የክልሉ ታጣቂዎች በየጫካውና በየመደበኛ ካምፑ ዳግም ስልጠና ላይ መሆናቸው፣ የታጠቁት ኃይሎች ቁጥር በሚሊዮኖች እንደሚቆጠር መነገሩና የክልሉ አመራሮች የሚሰጧቸው የመጨረሻ ማስጠንቀቂያዎች የሚመስሉ መግለጫዎች ጦርነቱን ገና እንዳልተቋጨ ማሳያ ሆነዋል። ትግራይ በጦርነት የቆሰለች ህዝቧ ለረሃብና ለስደት የተጋለጠ ቢሆንም የፖለቲካ አመራሩ ግን ዳግም ወደ ጦርነት ለመግባት የሚያስችሉ ቅድመ ሁኔታዎችን እያሟላ ነው። ህወሓት የተወሰዱብኝ መሬቶች ካልተመለሱ ሰላም የለም እያለ ሲሆን፣ ይህ አቋሙ ደግሞ በቀጥታ ከአማራ ክልልና ከፌዴራል መንግስቱ ጋር ለከፋ ግጭት የሚዳርግ ነው። የትግራይ ተራሮች ዳግም የመድፍ ድምጽ ሊያስተጋቡ ጥቂት እርምጃዎች ብቻ ቀርተዋል። በአማራ ክልል ደግሞ የፋኖ ኃይሎች በየጫካውና በየተራራው ስልጠናውን አጧጥፈውታል። መብታችንና ህልውናችን የሚከበረው በክንዳችን ነው በሚል መሪ ቃል በሺዎች የሚቆጠሩ ወጣቶች፣ ምሁራንና የቀድሞ ሰራዊት አባላት ወደ ስልጠና ማዕከላት እየጎረፉ ነው። ፋኖ አሁን ላይ ተበትኖ የሚንቀሳቀስ ታጣቂ ሳይሆን መደበኛ ጦር አደረጃጀት፣ የክፍለ ጦር መዋቅርና ዘመናዊ ትጥቅ የያዘ መምጣቱ ለፌዴራል መንግስቱ ትልቅ የራስ ምታት ሆኗል። ክልሉ በከባድ መሳሪያ ድምጽና በድሮን ጥቃት እየተናወጠ ባለበት በዚህ ወቅት የፋኖ ግስጋሴና የህዝባዊ መሰረቱ እየሰፋ መሄዱ ጉዳዩን የበለጠ አስደማሚ አድርጎታል። ትጥቃችንን የምንፈታው ዋስትና ስናገኝ ብቻ ነው የሚሉት የፋኖ መሪዎች ለየትኛውም አይነት ወታደራዊ ጥቃት ዝግጁ መሆናቸውን በየቀኑ በሚያወጧቸው ቪዲዮዎች እያሳዩ ነው። ይህ ኃይል አሁን ላይ በሰሜኑ ፖለቲካ ውስጥ የማይታለፍ ትልቅ ተዋናይ ሆኖ ብቅ ብሏል። ከኛ ጋር ስለቆያችሁ እናመሰግናለን። በአዲስ መረጃ እስከምንገናኝ በቸር ቆዩ። Audio Jungle.